ምዕራፍ 7 ቁጥር 27 ላይ ቅዱስ ጳውሎስ ይህንን በተመለከተ ሲናገር በሚስት ታስረ እንደሆነ መፋታትን አትሻይ። በሚስት ታስረ ማለት ተተብትበ ማለት አይደለም። ሰዎች እንደሚሉ ተወስነህ ከሆነ ማለት ነው። በትዳር ተወስነህ ከሆነ በትዳር እየኖርክ ከሆነ ተሰብስበህ ከሆነ መፋታትን አትሻው፣ አታስበው ይላል። ምክንያቱም መፋታት ሱባኤ ማቋረጥ ነው። መፋታት ደግሞ እግዚአብሔር የሚጠላው ነው። በትንቢተ ሚልክያስ ምዕራፍ 2 ቁጥር 15 ላይ ማንም የልጅነት ሚስቱን አያታል ይላል። የልጅነት ሚስቱን ማለት የመጀመሪያው አያታል አይፍታ ማለት ነው። ከዛ ውጭ አያስብ። ለምን? መፋታትን እጅግ በጣም እጠላለሁ ይላል የእስራኤል አምላክ እግዚአብሔር። መፋታት አስጸያፊ ነው። ሱባኤ ማቋረጥ አስጸያፊ ነው። ይሁዳ እኮ ከወንድሞቹ መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ ባለበት ጉባኤ ማለት ነው የሚቀድመውን አላስቀድም ብሎ አቋርጦ ነው የወጣው። ዛሬ ከቤተ መቅደስ ቅዳሴ ሳይጨርሱ አቋርጦ የሚወጡ ሰዎች በይሁዳ ይመሰላሉ ይባላል። አቋርጦ ነው የወጣው፣ አልቀናውም። ስለዚህ ሱባኤ ማቋረጥ ዋጋ አያሰጥም። ከዛ ሱባኤ ዋጋ ማግኘት አንችል። ስለዚህ የትዳር ህይወት የመጨረሻ ነው። የቀድሞዎቹ ኢትዮጵያውያን ይገርሙኛል። ያገባሉ፣ አንድ ጊዜ ነው። ከሁለት አንዳቸው በሞት ሲወሰዱ አንደኛው በምንኩስና ነው የሚኖር። ለአንዱ ያልሆነ ዓለም ለኔ ምን ያደርግልኛል? የሉቃስ ወንጌል ምዕራፍ 2 ላይ አንዲት ሴት አለች፣ ነብይት ሐና የምትባል ማለት በኋላ ላይ ያመጣታል። በትዳር ህይወት የቆየችው 7 ዓመት ነው። ባሏ ከሞተ በኋላ ግን 84 ዓመት ብቻዋን ኖራለች። የቱ ይበዛል? ከባል ጋር የቆየችው 7 ዓመት ነው። ባሏ ካረፈ በኋላ ግን 84 ዓመት። ብዙ ሰው 84 ዓመት በትዳር ቆይቶ 3 ዓመት መታገስ ያቀተውና ሁለተኛ ሴት ያገባል። በጣም ከባድ ነው። ደሞ እድሜ ጠግበው ነው የሚያርፉት። አንዳንዶቹም የሳምንት ልዩነት፣ የሁለት የሶስት ቀን ልዩነት ተከታትለው ነው የሚሞቱት ስለ ፍቅራቸው ብሎ እግዚአብሔር ማለት ነው። ለቋሚው ሐዘኑ እንዳይጸና ነው አንድ ላይ የማያደርገው እንጂ አከታትሏቸው አስታክሷቸው የለም አንተ መቀደም የለብህም እኔ ነኝ፣ የለም እኔ አይደለሁም አንቺ አይደለሽም እኔ ነኝ እየተባባሉ ማለት ነው። ፍጹም የሆነ አብሮነት ስለሆነ በቃ ይሄን አስበው ስለሚገቡ ማለት ነው። ደግሞ በጣም የሚገርመው እኮ አይተዋወቁ፣ ሲጋቡ እኮ አይተዋወቁ። እሷን አያውቃትም፣ ቤተሰብ ነው የሚያጨው፣ እሱን አታውቀው። የሚገርም ነው። እኛ ተጠናንተን ተዋውቀን ብዙ ነገር አድርገን ግን ከባድ ነው። እግዚአብሔር ጽናቱን ለሁላችንም ያድለን። ግን ትዳር ሱባኤ ምንም አይቋረጥ። በትዳር ምክንያት መከራ እየተቀበላችሁ ያላችሁ ሰዎች ደስ ይላችሁ ይገባል። አንዳንድ ሰው ትዳሬ ፈተና ሆነብኝ ይላል። ትክክል ነው። ፈተና የሌለው ሱባኤ የለም። ሱባኤ ውስጥ ብርድ አለ፣ ነግሬያችኋለሁ። ረሃብ አለ፣ ነግሬያችኋለሁ። በሱባኤ ውስጥ የሚቆይ ሰው ፈተናውን ችሎት ነው። 16ቱን ቀን በሱባኤ ያሳለፋችሁ ሰዎች ያላችሁ መች ደላችሁ? ቤታችሁን ትታችሁ ወጣችኋል። ግን ችላችሁት ነው። በመቤታችን በቅድስት ድንግል ማርያም ምክንያት ፍቅሯን እያሰባችሁ ትዳርንስ እንዴት ከዚህ ታሳንሱታላችሁ? ሱባኤ ነው። ባል በሚስት ሊፈተን ይችላል፣ መቻል ነው። ሚስት በባል ልትፈተን ትችላለች፣ መቻል ነው። ወላጆች በልጆች ይፈተናሉ፣ ሱባኤ ነው፣ መቻል ነው። አንዱ ቻይ ሲሆን ያ ኃይለኛው ይገዛዋል። እየቻለኝ እኮ ነው፣ እየቻለችኝ እኮ ነው ይላል፣ ይጸጸታል። ለመቻል መሞከር ነው። ፈጣሪ አስችለኝ አደራህን፣ ይሄን ሱባኤ በድል እንዳጠናቀቀው እርዳኝ አደራህን ብሎ መለመን እንደ ሱባኤ ቁጠሩት። የመጨረሻ ነው። በቃ አለቀ። እንደውም ምን ይላሉ ኢትዮጵያውያን? ባልና ሚስት ከተጋቡ በኋላ ባል ሚስትን፣ ሚስት ባልን ትክ ብሎ ማየት አይፈቀድም ይላሉ ሽማግሌዎች። ትክ ብሎ ማየት አይፈቀድም። አንገታቸውን ሰበር ያደርጋሉ። የድሮ ሰዎች አይታቸዋል። ሚስታቸውን ቀና ብለው አይ፣ ሚስትም ባልን ቀና ብላተ። ድሮም በስርቆት ነው የሚተያዩት። ከተጋቡ በኋላ እንኳን አይታዩ። እኛ ምን እንደው ማየት እንኳን ቢያቅተን ፎቶ አንስተን ዙም አውት እያደረግን አይደል ብቻችን ሆነ ማለት ነው። አሁን ምናምን ሁሉ ነው ነውር ነው ይላሉ። ለምን?
ልክኛ ትክ ብለን ስናይ አጅሬ ደግሞ ይመጣል። ይሄ ክፉ ማለት ነው። ጠላት ይመጣና እንዴ ስታገባት አፍንጫዋ ጋር ጥቁር ነገር ነበር እንዴ ይላል። ኧረ በጭራሽ እና ከየት መጣ ታዲያ? እንዴት አላየውም ይሄንን ይላል። አይ እግሯ እንደዚህ ነበር እንዴ ይላል። ኧረ በፍጹም እንዴት አላየውም ይሄንን። ከዛ ከኔ ጋር እንዳትመጪ ልትል ትችላለህ የሆነ ግብዣ ላይ ማለት ነው። አይታይም ማለት ምን ማለት ነው? አይታይም ማለት በቃ ወስናል። አንዳንድ ክፉ ሰው ሲፈርድበት እቃ ይገዛና ለምሳሌ አንድ እቃ ገዛ በ300 ብር ያንኑ እቃ በፌስታል ደብቆ ሌላ ሱቅ ላይ ሄድና ስንት ነው ይላል። ሰውየው ደግሞ እቃውን አይቷል አይደል 150 ብር ይሏል። እየተቃጠለ ይሄዳል። አይ 300 ብር ገዝ ምን አስጠየቀው ከገዛ በኋላ። ይሄ ልፋ ያለው በህልሙ ዳውላ ተሸክሞ ያድራል ይባላል። ሰው ሁሉ ተኝቶ እሱ ኩንታል ተሸክሞ ተኝቷል እኮ ካገባ በኋላ ምንም ተቀለቀ ማየት እንከን ለማውጣት መሞከር የለም። ምን ነክቶኝ ነው ማለት የለም። አማት ይሄ መጥፎ ፈተና ነው። ሱባኤ ነው ማቋረጥ አይቻልም በጭራሽ። ብዙ መከራ አለ። የልጅ ጦት ሊኖር ይችላል፣ የጤና ጦት ሊኖር ይችላል። ሱባኤ ነው ምንም ማድረግ አይቻልም። የእድሜ ልክ ሱባኤ ነው ትዳር። በዚህ ልክ ነው ትዳራችሁን የምታስቡት። የእድሜ ልክ ነው ማቋረጥ አይቻልም። ሶስተኛው እና የመጨረሻው ሱባኤ አገልግሎት ነው። አገልግሎት የምናገለግለው አገልግሎት ካህን ሆኖ ማገልገል፣ ሰባኪ ሆኖ ማገልገል፣ ዘማሪ ሆኖ ማገልገል፣ ሰንበት ተማሪ ሆኖ ማገልገል፣ ጥሩ ምእመን ሆኖ ማገልገል፣ የጽዋ ማህበር አባል ሆኖ ማገልገል። አገልግሎት የእድሜ ልክ ሱባኤ ነው። አንዳንድ ሰዎች አገልግሎትን እንደ ሱባኤ አይቆጥሩት። ሲመጡም አያውቁትም እንዴት እንደመጡ፣ ሲወጡም አያውቁትም። እንዲሽ ነችና ይላል ደግሞ አንዳንዱ። አሁን የሰንበት ትምህርት ቤቶች ተማሪዎች መፈክር ምንድነው? ከካህናቱ ጋር ከዲያቆናቱ ጋር ከቤተ ክህነት ሰዎች ጋር የሆነ ግብግብ መፍጠር ሲፈለግ እንዴ እኔ እኮ በነፃ ነው ማገለግለው ይላል። ተከፍሎ ይመሰለ እንዴ ይመጣል። እኔ እኮ በነፃ እንደው ይሄ በጣም መረገም ነው በእውነት። እግዚአብሔር ማን ነው በነፃ የሚያሰራው? ማን ነው በነፃ የሚሰራለትስ? እስኪ አየር ወደ ውስጥ በደንብ አርጋችሁ ወደ ውስጥ ሳቡ። እስኪ አየር 1 2 3 ሳቡ። በደንብ አትከፍሉበትም። ሳቡ በደንብ ሳቡ ውስጥ ብላችሁ ተንፍሱ። አሁን በካርድ ቢሆን የስንት ነው የሳባችሁት? ኪሱ ምንም የሌለው የ10 ብር ይላል። ይሄ በኪሱ የሚያስቡ ደግሞ ይሄ ወደ ሚሊዮን ብር ይጠጋል ይላል። አናቀው ቀጥ ቢያደርገውስ እግዚአብሔር ማን ነው በነፃ